ጀለስ ማን ነበር ከንተ ኑሮ ኢትዮጵያ ላይ ተወዷል ስትለኝ ነበር ከልጅ ማለት ነው። አየከረል 1 ብር ከ50 1 ሪያል ከ50 ደግሞ ከግማሽ ማለት ነው። እዚህ 1 ፍሬ ሙዝ 80 የኢትዮጵያ ብር ማለት ነው፣ ወይ 75 እንደዛ። እና ታዲያ ምን አንተ እኮ ቢያንስ ሙዙም ማለት ነው ግቢክ ውስጥ ይታያል። እና ቢያንስ ግቢክ ውስጥ ሙዙን ማምረት ትችል ነበር። ተረዳህ? መገርበው ሙዙ ብቻ አይደለም። 1 ፍሬ አፕል ትታያለች 2 ብር ከ70 እያየህ ነው። እኛ አንድ ፍሬ ገዝተን ነው እንበላው። አባትያው ጤናሽ እንዳይጎልህ ራስሽን ጠብቂ ስለምንባል ያው አይተሃል፣ ላለመሞት ኦርጋኒክ ለማግኘት ማለት ነው። በዛ ላይ በሆነ አጋጣሚ ማለት ነው ይሄው እንደዚህ ሙሮር ይዝሻል ማለት ነው። የሆነ ጥፋት ከሰራሽ ካሜራ ላይ ይቆረጥብሻል። በ1200 ነው የምንሰራው። ምን ያው 500 ሪያሉን ማስቀመጥ አንችልም። አስበሃል? እና ጎበዝ ከሆንክ ዝቅ በለሽ ሊስትሮም ይሁን ለቶሪ ማዞር ጀብሎም ይሁን ሱቅ በደረቴ ለምን ቀን ስራ አይሆንም? እዚህ መተሽ እንደኛ እና ጀለስ እዛው ቢሸቃቅል ይሻልሻል እያልኩሽ ነው። ሰምተሽ